ሰላም የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬ የምናየው የኤቲኤንኤስ የኮምፖነንት ኦቨርቪው ነው ወይም ደግሞ አይሲ አይዴንቲፊኬሽን ነው የምናየው ማለት ነው። እና ከዚህ ስንጀምር ከዋናው ከስፒዩ ሚዲያቴክ ስፒዩ ነው ወይም ደግሞ ሚዲያቴክ ቺፕሴት ነው ያለው ኤቲኤንኤስ ማለት ነው። ይህ ስፒዩ ይባላል። የዚህኛው ደግሞ በጎን ያለው ትልቁ አይሲ ኢንተርናል ስቶሬጅ ነው። በዚህኛው በላይ የኛው የምታዩት ዋይፋይ ኦር ቢሉት ኤንድ አይሲ ነው። እዚህ ጋር ዲስፕሌይ አይሲ አለ። እዚህ ጋር ቻርጅ አይሲ፣ ላይት አይሲ አለ። እዚህ ከነ ፓርት ናምበር ነው ያሉ። ሁሉም ፓርት ናምበር ተጽፎባቸዋል። እንደዚህ ብታዩት በጣም ደስ ይላል። ከዛኛው ደግሞ በዚህኛው ሳይድ ፊት ለፊት ሳይድ ስናየው ደግሞ እዚህኛው ሜን ፓወር አይሲ አለ። ፓወር አይሲ ኤም6357 ሳቢ ፓወር አይሲ ማለት ነው። እዚህ ጋር ታዩት። እቺ ደግሞ አዲዮ አይሲ ወይም ደግሞ ፒኤ ትላለች። የፓወር አይሲ በዛኛው ሞባይል ላይ ስናየው ያው በእንትኑ በሁለት ሳይዱ በጣም ብዙ ኢንዳክተሮች አሉ። እነዚህ ባኮይል የሚባሉ ማለት ነው። እነሱ ያለበት ያው ፓወር አይሲ ሆኖ አያጠራጥርም። እዚህ ጋር የምታዩት ደግሞ ፓወር አይሲ ነው። እዚህ ጋር ስታዩ ደግሞ ወደ ኔትወርክ ሴክሽን ስንሄድ ራዲዮ ፍሪኩዌንሲ አይሲ አለ እዚህ ጋር ደግሞ 3G እና 2G ፓወር አምፕሊፋየር አይሲ አሉ ማለት ነው። እና እነዚህ ይመስላል። እና ቻናላችን ተቀላቀሉ። ያው እንደዚህ አይነት ቪዲዮ እንድለቅላችሁ ከፈለጋችሁ ኮሜንት አድርጉኝ እና ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ከዚህ በተለየ ደግሞ የኮምፖነንት አይዴንቲፊኬሽን እና ደግሞ የሰርኪት የቻርጅ አይሲ ሊሆን ይችላል፣ የፓወር አይሲ፣ የስፒዩ ምናምን ኔትወርክ ሴክሽን እነዚህ የካሜራዎቹ ራም ከፈለጋችሁ የላይት የአይዲዮ ከፈለጋችሁ እሰራላችኋለሁ። ኮሜንት አድርጉልኝ እና ወዳችኋለሁ። ቴንክ ዩ ፎር ዋቺንግ። ሰብስክራይብ ማይ ቻናል